ሰላም ሰላም እንደምን ሰነበታችሁ። ዛሬ እንጀራ አስተጋገር ይዤ መጥቻለሁ። ላሳያችሁ ነው። ለእኔ የሚወጣልኝ ማለት ነው። ያው ሲፈልግ ይወጣ ሳይፈልግ አይወጣም። ግን ለእኔ ብዙ ጊዜ የሞከርኩትና ሳስቸግር የሚወጣ ዱቄት ነው። ዱቄቱ የሊድል ዱቄት ነው። ሊድል ያለበት አካባቢ ያላቸው ሰዎች እኔ በሊድል ዱቄት ነው የምጋግረው። አውሮፓ ውስጥ ሊሆን ይችላል። እኔ ይሄ የሊድል ዱቄት ነው የምንጠቀመው እና አምሰዋለሁ። ላሳያችሁ እንዴት እንደማመስ ማለት ነው። ተከተሉኝ። አንድ ኪሎ ዱቄት ነው። እና እኔ ለ40 ደቂቃ ነው ግን ማረገው። ቀስ ባለ ሰዓት ለ40 ደቂቃ ነው ማረገው። ግን 40 ደቂቃ ሙሉ ከምቆይ ቶሎ ቶሎ አምሰዋለሁ። አንድ 25 ደቂቃ 30 ደቂቃ አርጓለሁ ቶሎ ቶሎ ለማመስ ማለት ነው። ስለዚህ ቀስ ብላችሁ ካመሳችሁት 40 ደቂቃ እኔ በትንሹ አረገውና ቀስ እያለ ጊዜ እየወሰደ ነው ማመሰው። ግን ስቸኩል ደግሞ 25 ደቂቃ 30 ደቂቃ ነው የምጠቀመው። አሁን 25 ደቂቃ እናርገው። ሁሉ ነገር በማመሰያ ነው ማረገው። ሳቦካም በማማሰያ ነው፣ ሳቀጥም በማማሰያ ነው። በእጅ አንካም፣ ምንም ጉልበት አያስፈልገውም። ይሄን ይመስላል እንግዲህ። ያው ቡኒ እስኪሆን ድረስ ማድረግ ትችላላችሁ። እኔ ቡኒ ሲሆን ብዙም አይመቸኝም፣ ግን በቃ ቀስ እያለ ቶሎ ቶሎ ለማምሰው ስለዚህ አሁን ሙቋል ብሏል ድስጡ። እንዳልኳችሁ እኔ 30 ደቂቃ ነው የማደርገው። 25 ደቂቃውን ተውኩት፣ 30 ደቂቃ አድርጌዋለሁ። ስለዚህ እስኪ በርድ ጠብቀዋለሁ። መብረድ አለበት። እዚህ ትንሽ ቃሉኝ መብረድ ስላለበት እንጠብቀው እስኪበርድ ድረስ። ይኸው አሁን በርዷል። ስለዚህ እሾዬንና ውሃ አረጋለሁ ማለት ነው። እሾ የቆየ እሾ ነው ያለኝ። በሾርባ ማንኪያ 2-3 ቢሆን ነው። በጣም ትንሽ ነው፣ ብዙ አልጠቀም። ትንሽ አድርጌ ነው የማደርገው የቆየ እንዳይሆንብኝ ማለት ነው። ስለዚህ እንደዚህ የቆየ እርሾ ነው። አያችሁት? ትንሽ የናፈታል። ስለዚህ ውሃ ሞላበትና ቀዝቃዛ ውሃ ነው። እዚህ እንድትታረገዋለሁ። ከዛ አማስለዋለሁ ማለት ነው። ታያችሁ ይሁን አላውቅም። አሁን ታያችሁ መሰለኝ። ከዛ ያው እንደ ለስለስ አድርጌ ነው ማቦካው። ለብ ባለው እናት ብርዱ ጠፍቷል። ለብ ነው እንጂ ዱቄቱ በደንብ በርዷል። በደንብ መብረድ አለበት። ቀዝቃዛ ውሃ ነው የማደርገው። ግን ሲነካው ሊያብ ያለ ነገር ነው የሚሰማኝ። እዚህ ትኩስ ከሆነ ጥሩ አይደለም። ይሁን ይሸታል ሲቆይ። አንድ ዘርግበታል ነው ሰፋፊ ለማለት ነው።
እኔ በእጅ አላቦካም እንዳልኳችሁ ለማማሰያ ነው ነገር ማረገው። ጓጉላ ቢኖረው ራሱ በኋላ ላይ ይፈርሳል። ጓጉላ አለው ግን ሲቦካ ፍርስ ብሎ ነው ማገኘው ማለት ነው። አሁን እንደዚህ ቀጠን አላለ በቃ ለስለስ ያለ አያችሁት፣ ለስለስ ያለ ነው። ጓጉላ አለው። ጓጉላ ምንም አይደለም፣ ምንም ማለት አይደለም። ሲቦካ እንዳለ ፈርሶ ነው የምታገኙት። እንዲያጌተዋለሁ እዚህ ዛሬ ይውላል። ዛሬ ላይ አመሻሽ ላይ ነው ያቦካሁት። ስለዚህ ዱቄት ነገር ገባ። በሚቀጥለው እመጣለሁ ማለት ነው። ከቦካ በኋላ እመጣበታለሁ። ይሄን ይመስላል። ሰላም እንዴት አደራችሁ? ይሄው ቅዳሜ ቀን ያቦካሁት የእንጀራ ሊጥ ይሄን መስሏል። በዚህ ሁኔታ ቦክተዋል። በደንብ በቃ ቆንጆ ሆኖ ነው የቦካው። ቅዳሜ ነው ያቦካሁት። ዛሬ ሰኞ ነን። እዚህ ለሰኞ ምሳ እንዲደርስልን እንፈልጋለን። ስለዚህ እኔ ምን አደረኩኝ? 100 ግራም ለ1 ኪሎ ጤፍ ዱቄት ለ1 ኪሎ ዱቄት 100 ግራም ጤፍ እጨምራለሁ። እዚህ ነው ጤፉ በዚህ ሁኔታ ጨምረዋለሁ ማለት ነው። እዚህ እንደዚህ አድርገን ብርዱ የጠፋ ውሃ እንደዚህ ብርዱ በጣም ቀዝቃዛ አይደለም፣ ትኩስም አይደለም፣ ለብ ያለ ውሃ ላዩ ላይ እንዲጨምር አደርግበታለሁ። ጤፉ እንትን ያደርገውና ሳይታሽ እንዲቦካ ይሆናል ማለት ነው። እንደዚህ አድርገን ጤፉ በራሱ በለብ ባለ ውሃና በማማሰያ በማድረግ ባለፈው እንደነገርኳችሁ እኔ እንትን ነው ማድረግ። ጓጉላ ይኖረዋል። በወንፊት ማጥለል ይቻላል። ስትጋግሩት ጓጉላው ብቅ ካለ በወንፊት ማጥለል ትችላላችሁ። እኔ አጠላለሁ። አንዳንዴ ቀን ብዙ ይሆንብኛል፣ አንዳንድ ቀን ደግሞ ምንም አይኖረውም፣ አይገባኝም እሱ ነገር። ግን እኔ በእጅ አላቦካም፣ በእጅ አላቀጥንም። እዚህ ይሄን ይመስላል። ስለዚህ ያው ልብ ባለ ውሃ አቀጥላለሁ ማለት ነው። ያው እንደዚህ ሆኖ አቃጥሟል። ታያችኋል። እዛ እኔ አብሲት እጥላለሁኝ። በጠርሙስ ነው። 1 ሊትር አይሞላም። 1 ሊትር አይሞላም። ትንሽ ከ1 ሊትር ወደል ያለ ነው። ስለዚህ ምን አረጋለሁኝ? አብሲት መጣል ስለማልፈልግ እንትን አረጋለሁኝ። በጠርሙሱ ላይ ሊጡን እጨምራለሁ።
ጨምራለሁ ጠርሙሱ ላይ እዚህ ጨምርና እንደዚህ ጨምራለሁ። ከዛ ውሃ አፈላና ትኩስ ውሃ አፍልቼ አሁን ይኸው ትኩስ ውሃው ባልኳችሁ ጠርሙስ ላይ ከተዋለሁ። እንደዚህ አንድ ሊትር አይሆንም። ከአንድ ሊትር ትንሽ የጎደለ ነው። በጣም ትንሽ የጎደለ ነው እና እንደዚህ አደረገውና በቃ እንትን ይሆናል። አብሲት ይሆናል ራሱ። አንደኛ እኔ አብሲት በድስት መጣድ አልወድም፣ ምጭቅ መላለጥ ስለሆነ እዚህ ጠርሙስ አደረገውና ያቃጥላል። ያቃጥላችሁ ጥጥ ነገር ደግፋችሁ መያዝ አለባችሁ። በቃ ያልጓጉል ምን ያላለ አብሲት ማለት ነው። በዛ ውሃ ያችሁት ምን እንደሚመስል ምን ይመስል እንጀራ አላውቅም። ያው የታወቀ ነው ይችላል። አቀጣጠኑ ቀለል ያለ ቦካኩ ፋት የሌለው ድካም የሌለው አመስኩት ለ30 ደቂቃ። ያው ባለፈው ነግሬያቸዋለሁ። ለ30 ደቂቃ መሸዋለሁ። ቅዳሜ ነው ያወካሁት። ከዛ እሑድ ዋለ። ዛሬ ሰኞ ነን። አቀጠልኩት። ይኸው አብሲት የጣልኩት አብሲት እጥላለሁ ብያቸዋለሁ። በጠርሙስ ላይ ነው አንድ ጭልፋ ከግማሽ ነው ጠርሙስ ላይ ከአንድ ሊትር ትንሽ የጎደለው አንድ ሊትር ጎደለው እንትን አይደለም፣ ግን ያው ትኩስ ሆኖ እንዳይበላሽባችሁ ነው። ስለዚህ በጣም ባልጋ ለብ ባለ ውሃ አቀጠልኩት። አይታችሁታል። ጤፍ 100 ግራም የሚሆን ጤፍ ጨምሬያለሁኝ። 100 ግራም ነው የሚሆን ሳይሆን 100 ግራም ነው። በቃ በደንብ ለክቼ 100 ግራም ጤፍ ጨምሬበታለሁ። ለአንድ ኪሎ ይሄን ይመስላል። አሁን ይሄ ለመጋገር በቃ በቆንጆ ሁኔታ ነው ያለው ማለት ነው። ከዛ ምንድነው ማድረገው መሰላችሁ? በኋላ እንግዲህ የዚህ ሀገር እንጀራ ስለሚያመው ቢወፍር ማቅጠን የምንችልበት ትንሽ ከጎን ውሃ ሞልተን በራሱ በእርሾ ማስቀምጥበታለሁኝ። አሁን አብሲት የጣልንበት ጠርሙስ ውሃ መልቼ አስቀምጣለሁ ማለት ነው። ይኸው ውሃውን አረኩት። ከዛ በኋላ ላይ ስጋግረው ከወፈረብኝ ሌላ ውሃ አልጨምርም። በራሱ ነው፣ በዚህ ነው ማቀጥ ነው ማለት ነው። በራሱ ሊጥ ባለው ውሃ አስቀምጠዋለሁ። በኋላ ላይ ሲያስፈልገኝ አቀጥነዋለሁ፣ እንደሱ እጋግራለሁ። በኋላ ደግሞ መልሼ እመጣለሁ። ኩፍ ካለ በኋላ እኔ ለአንድ ሰዓት ነው የምተወው። ኩፍ እንዲል ለአንድ ሰዓት ተዋለሁ። ይኸው ይሄን ይመስላል። ስለዚህ ኩፍ ካለ በኋላ ተመልሰን እንመጣለን። ተመልሼ መጣሁ። ይኸው እንጀራችን ኩፍ ብሏል። ከአንድ ሰዓት በላይ ነው ያቆዩት። ስራ ይዤ ስለነበረ አሳያችኋለሁ። ያው እንዲህ ኩፍ ብሏል። ደንብ ነው ኩፍ ያለው፣ ተነስቷል በደንብ። አያችሁት እንዴት እንደሚያምር በደንብ ብሎ ኩፍ ያለው በደንብ በቃ በሚያምር ቦታ ኩፍ ብሏል። ከአንድ ሰዓት በላይ ነው ስራ ስለነበረብኝ አንድ ሰዓት እየነበረ ታውቃላችሁ። ስራ ስንይዝ እንረሳዋለን። እዚህ ጋር ደግሞ ምስር ልሰራ ነው። ሽንኩርት ይኸው አይቡ ቅድም የቀጠልኩት አይቡ ያው ይሄን መስሏል። አይቡ ማለት ነው። ይኸው ይሄን ይመስላል እንጀራው። እንግዲህ ቆንጆ እንጀራ ነው። እንግዲህ ይሄን ይመስላል እንጀራው። ትንሽ እዚህ ጋር እኔ አሳድራለሁ፣ ሌላ ነገር በዛው ስለምሰራ ያርብኛል። ግን ያው ቆንጆ እንጀራ ነው ለኔ ማለት ነው።
ይሄን ይመስላል።